ብልጽግና ምርጫ ባደረገበት በትላንትናው ዕለት በምስራቅ አርሲ ከ37 በላይ የኦርቶዶክስ እምነት ተከታይ ምዕመናን ተገደሉ። የቀሩትም ድምፅ ሆኑ እባካችሁን እያሉ ነው። በዚህ ጉዳይ ጋዜጠኞች፣ የኢኮኖሚክ ባለሙያዎችና ታዋቂ ግለሰቦች መረጃዎችን አጋርተዋል። በዝርዝር ተሰማላችሁ። አርሲ ዞን አስኮ ወረዳ ትናንት በተቀሰቀሰ መጠነ ሰፊ ጥቃት የ37 ምዕመናን ሕይወት ማለፉና ከ200 በላይ መኖሪያ ቤቶች መቃጠላቸው ታወቀ። በኦሮሚያ ክልል ምስራቅ አርሲ ዞን በአሰኮ ወረዳ ከግንቦት 23 ጀምሮ እስከ 24 በኦርቶዶክስ እምነት ተከታዮች ላይ ተነጣጥሮ በተሰነዘረ መጠነ ሰፊና አሰቃቂ ጥቃት የ37 ሰዎች ሕይወት ማለፉ ተረጋግጧል። በጥቃቱ በአሰኮ ወረዳ የሚገኙት በጠለታ ገብርኤልና በኮፍቴ መድኃኔዓለም አካባቢዎች ከፍተኛ ውድመትና ዘረፋ መድረሱ የታወቀ ሲሆን ሁለት ታሪካዊ አብያተ ክርስቲያናትን ጨምሮ 234 መኖሪያ ቤቶች ሙሉ በሙሉ በቃጥሎ መውደማቸውን ከአካባቢው በቀጥታ የተገኘው መረጃ ያሳያል። ይህ ጥቃት ግንቦት 24 ቀን ቀጥሎ የዋለ ሲሆን በወረዳው ስር በሚገኙ በርካታ ቀበሌዎች ውስጥ በአሁኑ ሰዓት እጅግ የከፋ የተባለ ጥቃት እየተካሄደ ነው። በትናንትናው ዕለት በዘዲቡ በሬቻ ሚካኤል፣ በሱንቴ ማርያም፣ በቦግዶ አቦ፣ በሌንጫ ኦዳ፣ በጂሶና በኳስ ድሬ ቀበሌዎች ውስጥ ጥቃቱ እየተፈጸመ ይገኛል ተብሏል። የአካባቢው ነዋሪዎች ጥቃቱን በራሳቸው ኃይል መቋቋም የማይችሉበት ደረጃ ላይ ስላሉ ንብረታቸውና መኖሪያ ቤታቸው የተቃጠለባቸውና ለሕይወታቸው እየሰጉ በርካታ ቁጥር ያላቸው ነዋሪዎች በአሁኑ ሰዓት ወደ ጫካ በመሰደድ ላይ እንደሚገኙ ታውቋል። ነዋሪዎቹ ቀደም ሲል ባላቸው አቅም ራሳቸውን ለመከላከል ጥረት ያደርጉ የነበረ ቢሆንም የመንግስት ካድሬዎች አካባቢውን በማረጋጋትና ዋስትና በመስጠት ስም ነዋሪውን እንዲዘናጋ በማድረጋቸው ምክንያት ህዝቡ ለከፍተኛ ጥቃት ተጋልጧል በማለት አንድ የአካባቢው ምንጭ በስልክ ተናግሯል። በአሁኑ ወቅት በአገሪቱ ያለው አጠቃላይ ትኩረት ወደ ሀገራዊ ምርጫ ማርላቱንና በዚሁ ሳቢያ በአካባቢው የተፈጠረውን የጸጥታ ክፍተት የታጠቁ ኃይሎች እንደ ምቹ ሁኔታ በመጠቀም በጥቃቱ ላይ መሰማራታቸው ተገልጿል። ይህ በምስራቅ አርሲ ዞን አሰኮ ወረዳ በሚገኙ አካባቢዎች በኦርቶዶክስ እምነት ተከታዮች ላይ ያነጣጠረው መጠነ ሰፊ ጥቃት በአገራዊ ምርጫ ዋዜማና በዕለቱ የታቀደ ይመስል የተፈጸመ መሆኑን መረጃዎች ያሳያሉ። በወረዳው ስር በሚገኘው ጠላታ ጫፋ ቀበሌ በተፈጸመው ጥቃት የኦርቶዶክስ እምነት ተከታዮች መኖሪያ ቤቶች በተለየ ሁኔታ እየተለዩ መቃጠላቸውና ከብቶቻቸውን ጨምሮ በርካታ ንብረቶቻቸው በታጣቂዎች እየተዘረፉ መሆኑ ተረጋግጧል። በዚህም የተነሳ ነዋሪዎቹ አካባቢያቸውን ሙሉ በሙሉ ለቀው ሱንቴ ወደሚባል ስፍራ ለመሰደድ ተገደዋል። ይህ ጥቃት በሰው ሕይወትና በንብረት ላይ ብቻ ሳይሆን በታሪካዊ የሃይማኖት ተቋማት ላይ ያነጣጠረ እንደነበር የተረጋገጠ ሲሆን ከ101 ዓመታት በላይ የአካባቢው ማህበረሰብ ታሪካዊ መለያ ሆኖ የቆየው የጠላታ ጫፋ ቅዱስ ገብርኤል ቤተክርስቲያን ሙሉ በሙሉ በቃጠሎ ወድሟል ተብሏል። ከዚህ በተጨማሪ የካራ ኮፍቴና መድኃኔዓለም ቤተክርስቲያን ንብረት የሆኑ ልዩ ልዩ የአገልግሎት መስጫ ክፍሎች፣ የእንግዳ ማረፊያዎች፣ ልዩ ልዩ ህንፃዎች በተመሳሳይ ሁኔታ በእሳት እንዲጋዩና እንዲወድሙ መደረጋቸው ተሰምቷል። ይህ በተደጋጋሚ ጊዜያት መሰል አሰቃቂ ጥቃቶች እንደሚፈጸሙበት የሚነገረው የምስራቅ አርሲ አካባቢ አሁንም በሀገራዊ ምርጫ ዋዜማና በዕለቱ መጠነ ሰፊ የጥቃት ሰለባ መሆኑ የአካባቢው ማህበረሰብን እጅግ አሳዝኗል። ድምፁን እባካችሁ በማለት ድምፃቸውንና መሬታቸውን ያስተላለፉ የአካባቢው ተወላጆች መንግስትና የሚመለከታቸው የፌዴራልና የክልል ጸጥታ አካላት በአስቸኳይም ጣልቃ በመግባት ይህንን እየተካሄደ ያለውን ደም አፋሳሽ ጥቃትና መፈናቀል እንዲያስቆሙ ለተፈናቀለውና በጫካ ለሚገኘው አቅመቢስ ህዝብም አስቸኳይ የሰላምና የሰብአዊ ድጋፍ እንዲቀርብ ጥሪያቸውን አቅርበዋል። የጭፍጨፋ የሚፈጸምበት አካባቢም የአዳነች አቤቤ የትውልድ ስፍራ እንደሆነም ይነገራል። ኤልያስ መሰረት ባሰራጨው መረጃ
አዳነች አበቤ በትውልድ ስፍራቸው ይህ ሁሉ ህዝብ ሲያልቅ ቢያንስ ድርጊቱን ማውገዝ ይጠበቅባቸዋል ብሏል። ከትናንት በስቲያ ጀምሮ በኦሮሚያ ክልል ምስራቅ አርሲ ዞን በአሰኮ ወረዳ የኦርቶዶክስ እምነት ተከታዮችና ቤተ ክርስቲያናት ላይ ተነጣጥሮ በታጣቂዎች በተሰነዘረ መጠነ ሰፊና አሰቃቂ የተባለ ጥቃት እስካሁን የ49 ሰዎች ህይወት ማለፉን ቁጥራቸው ምናልባትም ከ280 በላይ የሆኑ ሰዎች ደግሞ የደረሱበት ባለመታወቁና በስልክ ሊገኙ ስላልቻሉ ተገለው ሊሆን ይችላል የሚል ስጋት እንዳላቸው የአካባቢው ነዋሪዎች በስልክ አሳውቀውኛል ሲል ጋዜጠኛም ኤልያስ መሰረት ገልጿል። የሸኔ ታጣቂዎች ጥቃቱን እንደፈጸሙ የሚናገሩት ነዋሪዎቹ ከዚህ በፊትም ከ7 ጊዜ በላይ ጠለታ ገብርኤል በሚባል አካባቢ ጥቃት አድርሰው እንደነበር ተናግሯል። የአሁኑን ለየት የሚያደርገው ታጣቂዎቹ ከመርቲ ወረዳ ከፈንታሌና ከከረዩ እንዲሁም ከኢቱ አካባቢ የነበሩ ሁሉ ተሰባስበው በግምት 3000 ሆነው አሰኮ ወረዳና አካባቢው በመምጣት ብዮ ቀበሌ ጠለታ ገብርኤል ኮፍቴና መድኃኔዓለምና አካባቢውን በአሁኑ ሰዓት ሙሉ በሙሉ አቃጥሏል የሚሉት በለቅሶና በድንጋጤ በመጫጫ የሚናገሩት ነዋሪዎች ናቸው። በእሬቻ ሚካኤል፣ በሱንቴ ማርያም፣ በሌንጫ ኦዳ፣ በኳስ ድሬ፣ በአርባ ቀላ፣ በወራቡንስና በተለያዩ ቦታዎች አሁን ድረስ ጥቃቱ ተስፋፍቶ ይገኛል የሚሉት ነዋሪዎቹ እስካሁን አንድም የመንግስት ኃይል ወደ ስፍራው እንዳልገባና ታጣቂዎቹ አካባቢው ላይ ከበባ በማድረግ ሰው እንኳን እንዳያመልጥ አድርገው ጭፍጨፋም እየፈጸሙ መሆናቸውን ጋዜጠኛም ኤልያስ መሰረት አጋልጧል። ይህ አካባቢ የከንቲባ አዳነች አበቤ የትውልድ ስፍራ ነው። ምናልባትም ከሟቾቹ መሃል አንዳንዶቹን ሊያውቁ ወይም አብረው ተምረው ሰርቶ ይሆናል። ታዲያ ሌላው ዓለም ላይ እንደምናየው በፍጥነት የጥቃቱ ቦታ ላይ ሄዶ ህዝብን ማረጋጋትና ማጽናናት በአካባቢው በቀጠለው ጥቃት ምክንያት አልተቻለም እንበልና በትውልድ ስፍራቸው እንዲህ አይነት ዘግናኝ ጥቃት ሲፈጸም ነፍስ ይማር ለማለትና ድርጊቱን ለማውገዝ ምን ነው ተሳናቸው? ሌሎች ባለስልጣናትና የጸጥታ አካላትስ የአገሪቱ የመከላከያ፣ የፖሊስ፣ የሚሊሻ፣ የአየር ኃይልና ሌሎች ኃይሎችስ ለሰዓታት ሳይሆን ለቀናት እስካሁኑ ሰዓት ድረስ እየተፈጸመ ያለ ጥቃትን ለመከላከል ለምን አልቻሉም ሲሉ ይጠይቃሉ። የዚህ ሀገር ነገር አንዳንዴ ያደክማል የሚለው ጋዜጠኛ ኤልያስ መሰረት ህዝቡ ድረሱልን ብሎ የሚጮኸው መንግስት ላይ ሳይሆን ሚዲያ ላይ፣ ሚዲያው መረጃ ለህዝብ ሲያደርስ ተመልሶ በህዝብና መንግስት የሚሳደበውና የሚሳደደው ራሱ ሚዲያው። ለማንኛውም እኔ ይህም በመጻፌ ቀለል ይለኛል። በለቅሶና በድንጋጤ በመጫጫ ያናገርኳቸው ዜጎች ሁኔታ ግን መቼም ከአእምሮዬ የማይፋቅ አሳዛኝ ክስተት ነው ሲል ጋዜጠኛ ኤልያስ መሰረት ገልጿል። አጠቃላይ ሁኔታው ግን በብልጽግና መንግስት እቅድና ትዕዛዝ እንደሚፈጸም በርካታ ህዝብና ነዋሪም እየተናገረ ነው። በተለይ እንዲህ አይነት ድርጊት ሲፈጸም ተላላኪ እንደሆኑ የሚነገርላቸው የአማራ ብልጽግና ተላላኪዎችም በዚሁ መንገድ ዝምታ መምረጣቸው እየተዘገበ ነው። የእስልምና እምነት ተከታይ የሆነችውና የኢኮኖሚክ ባለሙያ የሆነችው ሀውለት አህመድ በአገራችን ለሚቀጥሉ ብዙ 10 ዓመታት ምናልባትም አሁን በህይወት የምንገኝ ሰዎች በአጠቃላይ ሳናይ የምንሞተው ነገር የመንግስት ከፍተኛ ባለስልጣናት ኃላፊነቴን በአግባቤ ስላልተወጣው ስራዬን በፈቃድ ለቅቅ ያለው ከኔ የተሻለ ሰው ይምራው የሚለው ነው ብላለች። በአርሲ ዞን በኦርቶዶክስ ክርስትና አማኞችና አብያተ ክርስቲያናት ላይ በተደጋጋሚ ጥቃቶች የተሰነዘሩ ብዙ ሰው በአሰቃቂ ሁኔታ እየሞተ አብያተ ክርስቲያናትና ቅርሶች እየወደሙ በነዋሪዎቹ ዘንድ ስጋትና ጥርጣሬ ሰፈነ ስላለች የነን ተደጋጋሚ ጥቃት ለማስቀረት የተሰራ ስራ አለ ወይ? ሰላም ማስከበር 100% የክልሉ መንግስት ስራ አይደለም እንዴ? ምን አድርጓል? ሰላም ማስከበር ካቃጣቸው በኢትዮጵያ ህግ መሰረት አልቻለም። የፌዴራል መንግስት ጣልቃ ይግባልን ይባላል እኮ። መቼም እኔ ለዚህ ኃላፊነት ብቆኝ አልተገኘሁም። የተሻለ ብስለትና ልምድ ያለው ሰው ይተካኝ የሚሉ ኃላፊዎችን በህይወት እያለን እንደማናይ ኦን ነው። ሰው ባለቀ ቁጥር እቺን
ሻማ ብልጭ ማድረግ ምን ፋይዳ አለው? ይሰለቻል። የክልሉ መንግስት ለዚህ ዞን ልዩ ትኩረት ሰጥቶ ህዝቡን ይጠብቅ። በጊዜ መፍትሄ ካልተሰጠው የዚህ ዳፋ የማይተርፈው ሰው የለም። እንደ አንድ ተርታ ዜጋ በደረሰው ጉዳት ሐዘኔን ለመግለጽ እወዳለሁ ስትል አስፍራለች። እንዲህ አይነት ጨፍጨፋ በአገሪቱ እየተፈጸመ እያለም የብልጽግናው ቁንጮ መሪ አብይ አህመድ ሳር እየተከለና ፓርክ እየመረቀም ዛሬም ታይቷል። ከዚህ ቀደም ለሞቱ አስክሬኖች ዘንባባና ዛፍ እንተክላለን በሚል በኢትዮጵያውያን ሞት ላይ አብይ አህመድ መሳለቁ ይታወሳል። በአገሪቱ እስካሁን ለተፈጸሙ ጭፍጨፋዎችም የብልጽግናው ሊቀመንበር አብይ አህመድ አንድም ቀን ነፍስ ይማር ብሎ አያውቅም። በእርግጥ ዓለም አቀፍ መገናኛ ብዙሃን ብልጽግናና ፓርቲውን 1 ሚሊዮን የራሱን ዜጋ በመጨፍጨፍ በታሪክ መመዝገባቸው የሚታወቅ ነው።